አንድ በጣም ቆንጆ ይዛችሁት መንቀሳቀስ የምትችሉት ስክሪን ላሳያችሁ። ፖርታብል ሞኒተር ነው 16 ኢንች 2K ሆኖ 144 ሄርዝ ነው። ለጌሚንግም ይሆናል። ከላፕቶፓችሁ ጋር ከፕሌይስቴሽን ጋር ካላችሁ ጋር ኦልሞስት ከሁሉም ጋር መጠቀም ትችላላችሁ። እዚህ ጋር ሁለት ታይፕ ሲ ፖርቶች እና አንድ HDMI ፖርት አለው። ስለዚህ ኦልሞስት ለሁሉም ነገር ይሆናል እና ደግሞ እንደ ኖርማል ስክሪን እንደዚህ አድርጋችሁ መጠቀም ትችላላችሁ። ማክ ተጠቃሚ ከሆናችሁ እና ስፔሻሊ ደግሞ ኮድ ምናምን የምታደርጉ ከሆነ ደግሞ ፖርትሬት አድርጋችሁ እንደዚህ መጠቀም ትችላላችሁ። ከላፕቶፕ ጋር ልሰካውና ላሳያችሁ። ከዛ በፊት ግን አብረው የሚመጡት ነገሮች ላሳያችሁ። ካርቶን ውስጥ ከስክሪኑ ውጪ HDMI ኬብል ይመጣዋል። HDMI ሚኒ ወደ ትልቁ HDMI። ስለዚህ ለሁሉም ነገር ይሆናቸዋል። ሲ በሲ ኬብል ይመጣዋል። ማክ ተጠቃሚ ከሆናችሁ ኦር ደግሞ ዲስፕሌይ የምታደርጉት ከስልካችሁ ኦር ከሌላ ነገር ከሆነ በዚህ መጠቀም ትችላላችሁ። እና ደግሞ ቻርጀር አዳፕተር እና ይሄ ፓወር መስጫ ይመጣዋል። አሁን ከላፕቶፕ ጋር በታይፕ ሲ ገመድ ብቻ ነው ያገናኘሁት እና ስክሪናችሁን ዱፕሊኬት ማድረግ ትችላላችሁ። ራሱን ስክሪን አምጥታችሁ መድገም ትችላላችሁ። ከፈለጋችሁ ደግሞ ኤክስቴንድ አድርጋችሁ የተለያየ ነገር መስራት ትችላላችሁ። እዚህ ጋር አሁን ኤክሴል እየሰራችሁ እዚህ ጋር ዩቲዩብ ማየት ትችላላችሁ። ብቻ መልቲታስክ ሁለት ላፕቶፕ እንዳላችሁ ቁጠሩት። መልቲታስክ ማድረግ ትችላላችሁ ማለት ነው። እንደዚህ ከላፕቶፕ ጋር አገናኝታችሁት ከፈለጋችሁ ደግሞ ኤዲት የምታደርጉ ኮድ የምታደርጉ ምናምን ከሆነ እንዲህ በቁሙ ፖርትሬት ሞድ ላይ ታደርጉትና ሁለተኛ ስክሪን ይኖራችኋል ማለት ነው። ከስልካችሁ ጋር ኮኔክት ማድረግ ትችላላችሁ። በነገራችን ላይ ስፔሻሊ ሳምሰንግ ከሆነ ደግሞ ስልካችሁ በቃ ሌላ ላፕቶፕ እንዳላችሁ ቁጠሩት። ቴክስ ከፍታችሁ ይሄው ይሄንን እንደ ማውዝ እየተጠቀማችሁ ስልካችሁን እንደ ማውዝ መጠቀም ትችላላችሁ። ሳምሰንግ ከሆነ ዱፕሊኬት ማድረግ ትችላላችሁ ማለት ነው። አሁን ይሄ በስልኬ ነው እየተጠቀምኩ ያለሁት። ሌላ ነገር ደግሞ ኮኔክት ላድርግና ላሳይ። ይሄው ከፕሌይስቴሽን ጋር ደግሞ ተገናኝቶ እያያችሁት ነው። በዚህ HDMI ኬብል ነው የሄደው ወደ ፕሌይስቴሽኑ ሲገናኝ ማለት ነው። ስለዚህ HDMI ከሆነ የሚያወጣው ላፕቶፓችሁም ፕሌይስቴሽናችሁም ያላችሁ የትኛውም እቃ HDMI ከሆነ በዚህኛው HDMI ሰክታችሁ መጠቀም ትችላላችሁ። HDMI ሲሆን ግን ፓወር ይፈልጋል። በታይፕ ሲ አንድ ፓወር ይፈልጋል። በደንብ ነው ግን ዲፌንድ የሚያደርገው። ዋጋቡን ወዮ። እንደዚህ አይነት ኮንሶሎችም ካላችሁ ቀጥታ ይላችሁ በታይፕ ሲ ብቻ ነው የተገናኘው። እዚህ ጋር የሚታያችሁ ከሆነ ገመዱ ታይፕ ሲ ቀጥታ ወደ ታይፕ ሲ ነው የሄደው በአንድ ገመድ። ይሄኛው 8 ኢንች ስክሪን ነው። ወደ 16 ኢንች ስክሪን መሄድ ትችላላችሁ ማለት ነው። በጣም ብርሃን ስለሆነ ነው ያን ያህል ማይታያችሁ። ክፍሉ በጣም ብርሃን አለው።